ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ከላይ ወደ ታች ይሆናል የምናነበው። ፊደላቶች እያንዳንዳቸው ድምጻቸው ወይም ደግሞ ቅርጻቸው አልያዘ ሲል እንዴት አድርገን የምናነባቸው? ከላይ ወደ ታች ወይም ደግሞ ከግራ ወደ ቀኝ ይሆናል የምናነባቸው። ስለዚህ በዛሬው ቪዲዮአችን እጥር ምጥን አድርገን በትንሽ ሰዓት በትንሽ ደቂቃ ከላይ ወደ ታች ይሆናል የምናነበው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እናንተ የምትጠቀሙበት ሶሻል ሚዲያ ሀይበሉን፣ ደውሉልን። እንዲሁም ህጻናትን ማስተማርም የምትፈልጉ ደውሉልን። ህጻናትን በአጭር ጊዜ አቀላጥፈው ማንበብ፣ መጻፍ፣ መናገር እስኪችሉ እናስተምራቸዋለን ማለት ነው። እሺ ወደ ትምህርታችን ወደ ቪዲዮአችን ስንገባ ችማናት ኘ ናት። ወደዚህ ኘኙ ብለን እያነበኑ ነገር ግን ወደ ታች ስናነባቸው እያንዳንዳቸውን ድምጻቸውን ለምሳሌ እዚህ ጋር ኙ ተብላ እንደምትነበብ እንድናውቃት የሚያደርገን ቪዲዮ ይሆናል ማለት ነው። ወይም ደግሞ እዚች ፊደል ብቻዋን ብናገኛት አ ኡ ኢ ብለን ስናነበው ኢ እንደሆነች ቆጥረን እናውቀዋለን። ነገር ግን ብቻዋን አግኝተናት ኢ ብለን ለማንበብ ከተቸገርን መፍትሄው ይሆናል ማለት ነው። ወደ ታች እያንዳንዳቸውን በሙሉ ማንበብ ማለት ነው። እሺ ኘ አ ከ ኸ ወ ደግሞ አለው ኘ አ ከ ኸ ወ ወ። እሺ እቺ ደግሞ ኙ ሁለተኛ ፊደሎች ቅጽላቸው ተጎን ነው። ድምጻቸውም ኡ ሚል ድምጽ አላቸው ማለት ነው። ኙ ኡ ሚል ድምጽ አላቸው። ኙ ኡ ኩ ሁ ው ኙ ኡ ኩ ሁ ው ኙ ኡ ኩ ሁ ው። እሺ እቺ ደግሞ ማናት? እቺ ደግሞ ኝ ሶስተኛ ፊደሎች እግራቸው ወደ ቀኝ ሸፈፍ ወደ ቀኝ ሸፈፍ ያለ ኝ ኢ ሚል ድምጽ ነው ያላቸው። ኢ ኪ ሂ ዊ ኝ ኢ ኪ ሂ ዊ። እስቲ ረጋቢ አንድ ልድገምላችሁ። ኝ ኢ ኪ ሂ ዊ። እሺ እቺ አራተኛ ፊደሎች ደግሞ በግራ በኩል ላይ ያለ እግራቸው አጠር አጠር ይላል ማለት ነው። አ ሚል ድምጽ አላቸው። ምን ሚል ድምጽ? አ ሚል ድምጽ አላቸው። ኛ አ ካ ሀ ዋ ኛ አ ካ ሀ ዋ ደግሞ አለው ኛ አ ካ ሀ ዋ። እሺ ኘ የአምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው። ኘ ሚል ድምጽ አላቸው። ኤ ሚል ድምጽ አላቸው። ኤ ኘ ኬ ኘ ኤ ኬ ሄ ዌ ኘ ኤ ኬ ሄ ዌ። ረጋ ብዬ ደግሞ አለው ኘ ኬ ኤ ኬ ሄ ዌ። እሺ ስድስተኛ ፊደሎች ደግሞ እ ሚል ድምጽ አላቸው። ቅጽላቸው የተለያዩ ናቸው ማለት ነው። የአምስተኛ እግራቸው ላይ ቀለበት ነው ያላቸው። ስድስት የተለያዩ ናቸው። ኝ እ ክ ህ ው ኝ እ ክ ህ ው
የሰባተኛ ፊደሎች ደግሞ ምን ሚል ድምፅ አላቸው? ኦ ሚል ድምፅ አላቸው። በቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው ከታች በቀኝ በኩል ያጥራል ማለት ነው። ኦ ሚል ድምፅ አላቸው። ኞ፣ ኦ፣ ኮ፣ ሆ፣ ዎ። ኞ፣ ኦ፣ ኮ፣ ሆ፣ ዎ። ዎ። እሺ አንዴ ልድገመው። ኞ፣ ኦ፣ ኮ፣ ሆ፣ ዎ። እሺ ቀጣይ ደግሞ ምን የማን ነው? እነዚህን ይሆናል ማለት ነው። ዘ እቺ ዠ ናት። እቺ ደ፣ እቺ ጀ፣ እቺ ገ። እያንዳንዱ ወደዚህ ወደታች ወታችን እናነባዋለን ማለት ነው። ዘ፣ ዠ፣ ደ፣ ጀ፣ ገ። ዘ፣ ዠ፣ ደ፣ ጀ፣ ገ። ረጋቢ አንዴ ልገመው። ዘ፣ ዠ፣ ደ፣ ጀ፣ ገ። ሁለተኛ ደግሞ ቅጽላቸው ከጎን ነው። ኡ የሚል ድምፅ አላቸው። ዙ፣ ዡ፣ ዱ፣ ጁ፣ ጉ። ዙ፣ ዡ፣ ዱ፣ ጁ፣ ጉ። ደግሞ አለው። ዙ፣ ዡ፣ ዱ፣ ጁ፣ ጉ። እሺ ሶስተኛ ደግሞ ኢ የሚል ድምፅ አላቸው። እግራቸው ላይ ወደ ቀኝ በኩል ሸፈፍ ሸፈፍ ያለ ቅጽል አላቸው ማለት ነው። ዚ፣ ዢ፣ ዲ፣ ጂ፣ ጊ። ዚ፣ ዢ፣ ዲ፣ ጂ፣ ጊ። እሺ አራተኞች ደግሞ አ የሚል ድምፅ አላቸው። አ የሚል ድምፅ አላቸው። ስናነባቸው ደግሞ አ የሚል ድምፅ እግራቸው በግራ በኩል አጠር አጠር ይላል ማለት ነው። ስንተኛ? አራተኛ ፊደሎች ዛ፣ ዣ፣ ዳ፣ ጃ፣ ጋ። ዛ፣ ዣ፣ ዳ፣ ጃ፣ ጋ። እስኪ ዛ፣ ዣ፣ ዳ፣ ጃ፣ ጋ። ዜ፣ ዤ፣ ዴ፣ ጄ፣ ጌ። ዜ፣ ዤ፣ ዴ፣ ጄ፣ ጌ። የአምስተኛ ፊደሎች እግራቸው ላይ በቀኝ በኩል ቀለበት ነው ያላቸው። ድምጻቸውም ኤ ሚል ነው ያላቸው ማለት ነው። ስድስተኛ የተለያየ ቅርጽ ነው ያላቸው። ድምጽ ግን እ ሚል ድምጽ አላቸው። ይኸው ዝ፣ ዥ፣ ድ፣ ጅ፣ ግ። እስቲ ዝ፣ ዥ፣ ድ፣ ጅ፣ ግ። እስኪ አንዴ ድገመው። ዝ፣ ዥ፣ ድ፣ ጅ፣ ግ፣ ግ። እሺ የሰባተኛ ፊደሎች ከቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ኦ ሚል ድምፅ አላቸው። ዞ፣ ዦ፣ ዶ፣ ጆ፣ ጎ። ዞ፣ ዦ፣ ዶ፣ ጆ፣ ጎ። ደግሞ አለው። ዞ፣ ዦ፣ ዶ፣ ጆ፣ ጎ። እሺ ቀጣይ ደግሞ የምናየው ነጠን ይሆናል ማለት ነው። ጠ፣ ጨ፣ ጰ፣ ጸ፣ ፈ። ጠ፣ ጨ፣ ጰ፣ ጸ፣ ፈ። እስኪ ጠ፣ ጨ፣ ጰ፣ ጸ፣ ፈ። ሁለተኛ ፊደሎች ደግሞ ጡ፣ ኡ የሚል ድምፅ አላቸው። ቅጽላቸው ከጎን ከጎን በቀኝ በኩል ይሆናል ማለት ነው። ይኸው ጡ፣
ጩ ጡ ጹ ፉ ጡ ጩ ጡ ጹ ፉ። አንዴ ልገመው። ጡ ጩ ጡ ጹ ፉ። እሺ እቺ ደግሞ ማናት? ጢ ናት። ጢ ጢ ጪ ጲ ጺ ፊ ጢ ጪ ጲ ጺ ፊ። ረጋ ብዬ ላንብበው። ጢ ጪ ጲ ጺ ፊ። አንዴ ድገማለሁ። ጢ ጪ ጲ ጺ ፊ። እነዚህ ደግሞ ጣ አራተኛ ፊደሎች፣ ሶስተኞች እግራቸው ላይ ሸፍሸፍ ያላቸው፣ አራተኛ ደግሞ ከግራ በኩል እግራቸው አጠር ያለ ማለት ነው። አንዳንድ እግራቸው አጠር ያለ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ። እስኪ ጣ ጫ ጳ ጻ ፋ አ የሚል ድምፅ አላቸው። በግራ በኩል እግራቸው ምን ይላል? አጠር አጠር ይላል ማለት ነው። አምስተኛ ፊደሎች ደግሞ እግራቸው ላይ ቀለበት ጤ ጬ ጴ ጼ ፌ ጤ ጬ ጴ ጼ ፌ። ደግሞ አለው ጤ ጬ ጤ ጬ ጴ ጼ ፌ። እሺ ስድስተኛ ፊደሎች የአምስት ያው ቅጽላቸው እግራቸው ላይ ነው ያልነ። ስድስት የተለያዩ ናቸው ግን እ የሚል ድምፅ አላቸው። የአምስተኛ ኤ የሚል ጥ ጭ ጵ ጽ ፍ ጥ ጭ ጵ ጽ ፍ። እሺ ኦ የሰባተኛ ፊደሎች ደግሞ ከቀኝ በኩል ከላይ ቀለበት ወይም ደግሞ ከእግራቸው አጠር ያሉ ይሆናሉ ማለት ነው። ጦ ጮ ጶ ጾ ፎ ጶ ጾ ጶ ጾ ፎ ጶ ጦ ጮ ጶ ጾ ፎ። እሺ አሁን ደግሞ ቀጥለን የምናየው ማን ነው ማለት ነው? ቀጥለን የምናየው እነዚህን ይሆናል ማለት ነው። ሀ ጸ አ ፐ ሀ ጸ አ ፐ። እሺ እቺ ደግሞ የሀ ስምንተኛ ፊደል ኋ ብለን እናነባት ኋ። እቺ ደግሞ የለ ሏ ብለን እናነባት ሁ ጹ ኡ ኡ ፑ ሏ ሁ ጹ ሁ ጹ ኡ ፑ። ሶስተኛ ፊደል ደግሞ ኢ የሚል ድምፅ ነው ያለው። የአራት የሁለተኛ ከሁለት ከጎን የሶስተኛ ደግሞ እግሩ ላይ እግሩ ወደ ቀኝ ሸፍ ያለ ሂ ጢ ኢ ፒ ሂ ጺ ኢ ፒ። ይቺ ኋ የሐመር ኋ ስንተኛ ፊደል ኋ። ይቺ ደግሞ ልናት ሏ። እሺ ይህ አራተኛ ፊደሎች አ የሚል ድምፅ አላቸው። ሀ ጻ አ ፓ ማ ሀ ሀ ጻ አ ፓ ች ማናት? ደግሞ ሟ የመ ስምንተኛ ፊደል ሟ ሀ ሀ ጻ አ ፓ። እሺ ይቺ ደግሞ የአምስተኛ ፊደል ናት። እግራቸው ቀለበት ሄ ሄ ጼ
ኤ ፔ ሄ ጼ ሄ ጼ ሄ ፔ። እቺ ደግሞ ስንተኛ ፊደል? ሷ ናት ማለት ነው። ሷ። እቺ ደግሞ የሃ ስንተኛ ፊደል? ስድስተኛ። ህ ጽ እ ፕ። እቺ ደግሞ የረ ስንተኛ ፊደል? ሯ። ህ እ ህ ጽ እ ፕ ህ ጽ እ ፕ። እቺ ደግሞ ሆ ጾ ኦ ፖ ሆ ጾ ኦ ፖ። እሺ አሁን ደግሞ እነዚህ ታችኞችን ወደዚህ ያነባቸዋል ማለት ነው። ሏ ኋ ሏ ኋ ሟ ሷ ሯ ሷ ኋ ሏ ኋ ሟ ሷ ሯ ሷ። ልክ እንደዚህ አይነቶች ስምንተኛ ፊደሎችም አሉ ማለት ነው። ማንኛውም ፊደል የራሱ ሁለተኛ ፊደል እና የኦ አራተኛ ፊደል ሲደመር የስምንተኛ ፊደል ድምፅ ይሰጠናል ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ። እንዲሁም መማርና ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ እናንተም ተጠቀሙበት ሶሻል ሚዲያ ምንም አይነት ጊዜና ቦታ ሳይገድባችሁ ባላችሁበት ሀገር ባላችሁበት ስራ ሁናችሁ ትምህርታችሁን በቀላሉ መማር መከታተል ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።